እስራ ምዕራፍ 3 ነው ዛሬ አብረን የምንመለከተው ባለን አጭር ጊዜ ሐዋርያት ሥራ ምዕራፍ 3ን አልፎ አልፎ አነባለው ግን ምዕራፍ 3ን ከማየታችን በፊት ምዕራፍ 4 እንመለከታለን ከምዕራፍ 4 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለው እስከ ቁጥር 21 ድረስ ማለት ነው እንደዚህ ነው የሚለው እግዚአብሔር ቃል ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ እጃቸውን ጫኑባቸው አሁንም መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው ነገር ግን ቃሉን የሰሙት ብዙዎች አመኑ የወንዶችም ቁጥር 5000 ያህል ሆነ በነገውም አለቆቻቸው ሽማግሌዎች ጻፎችም ሊቀ ካህናቱ ሐናም ቀያፋም ዮሐንስም እስክንድሮስም ሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ እነርሱንም በመካከል አቁመው በምን ኃይል ወይስ በምን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው በዚያን ጊዜ ጴጥሮስ በመንፈስ ቅዱስን ተሞልቶ እንዲህ አላቸው እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለዲሁ ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ጴጥሮስና ዮሐንስም በግልጽ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁ ያልተማሩ ሰዎች እንደሆኑ አስተውለው አደነቁ ከኢየሱስም ጋር እንደነበሩ አወቋቸው የተፈወሰውንም ሰው ከነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ ከሸንጎም ወደ ውጪ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም ነገር ግን በሕዝቡ ዘንድ አብስቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ ተጠርቶም በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከበሩ ነበር ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበር ይላል ምን ተሰምቷቸዋል ይሄንን ሲታነቡ ቁጥር 12ን ተመልከቱ መዳን በሌላ በማንም የለም መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ስም ከሰማይ በታች የትም የለም ብለው ዮሐንስና ጴጥሮስ ሰበኩ ሁለት ነገር ነው ያለው መዳን በሌላ በማንም ይላል ሁለተኛ እንድንበት ዘንድ የተሰጠ ስም ከሰማይ በታች የትም የለም ብለው ተናገሩ መዳን salvation ደህንነት አሁን ዛሬ እኔና እናንተን ያገናኘን እንድንሰበሰብ ያደረገ የጌታ ልጆች ለመባል ያስቻለ የመንግስቱ ወራሾች እንድንባል ያበቃን ጉዳይ መዳን ደህንነት ይሄ ደህንነት በሌላ በማንም የለም አንድ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ብለው
ዮሐንስና ጴጥሮስ ሰበኩ። በከተማ ስንወጣ አሁን በዲሲም አካባቢ ሜሪላንድ አካባቢ ልጆች ማይክ ይዘው እኛ ደግሞ ትራክት ይዘን በመናገኛቸው ሰዎች ሁሉ መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ስም እያልን እንናገር። ሶ ኢዚ ሶ ሲምፕል አይደለም? ቀላል ነው አይደለም? ማንም ምነካን የለም ለምን ይሄንን አላችሁ የሚል የለም። ዮሐንስና ጴጥሮስ ግን እንደዚህ አይደለም የሰበኩት። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለምና የሚለውን ስብከት ይሄኛውን እነሱ የሰበኩት እጃቸው ታስሮ በሰንሰለት በፓርላማ ፊት ቆመው በሰነድሪ ፓርላማ ፊት ቆመው ሲያፈጧቸው ይሄን በማን ስም ነው ይሄንን ያደረጋችሁ ተናገሩ ብለው ሲናገሩ ማለት ነው። እዚህ አንዳንድ ጥፋት አለባቸው የሚባሉ ሰዎች መጥተው በፍርድ ምንድነው በሰነቱ ፊት ሊሆን ይችላል በኮሚቴ ፊት ሊሆን ይችላል በጥያቄ ያጣድፏቸው አይደል? ልክ እንደዛ ባለ ሁኔታ ተናገሩ። ማን ነው ይሄንን ያለው? ማን ነው የፈቀደላችሁ? በማን ስምና በማን ኃይል ነው ይሄንን የምታደርጉት ብለው ሲጠይቋቸው ነው እነሱ የተናገሩት። መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለምና። ሊገደሉ እኮ ይችላሉ። እጃቸው እኮ ታስሯል። ተመልከቱ ቁጥር 4 ላይ ቁጥር 4 ቁጥር 2 ላይ ለህዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ህዝቡን ስላስተማሩና በኢየሱስ የሙታን ትንሣኤ ስለሰበኩ እንኳን አደረሳችሁ ኢየሱስ ተነስቷል የሚለው ለካ ጣጣ አለበት፣ ለካ ወጥመድ አለበት። የኢየሱስን ትንሣኤ በመስበክ ተቸግረው ወደ እነርሱ ቀረቡ፣ እጃቸውን ጫኑባቸው ማለት ነው። አረስት አደረጓቸው፣ ያዟቸው፣ አሰሯቸው። አስሮ ወደ ፍርድ ቤት ወደ ዳኛ ፊት ወደ ሰነቱ ጋር ወደ ህግ መወሰኛው ጋር አቅርቡ። ለምንድን ነው ይሄንን ያደረጋችሁት ብለው ጠየቋቸው ይላል። ይሄንን ክፍል ለመረዳት ዝም ብለን ልንረዳ አንችልም። ከቁጥር 1 ምዕራፍ 3 ነው መጀመሪያ ያለው። ምዕራፍ 3 ጋር የነበረው ነገር ነው ይሄንን ሁሉ ያመጣው። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ ቤተ መቅደስ ይመጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክሞ መልካም በሚሏት ቤተ መቅደስ ደጅ በየቀኑ ያስቀምጡት የነበረ ከናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። ሰውየው ከናቱ ማፀን ጀምሮ ምንድነው አንካሳ መሄድ የማይችል ማለት ነው። እኔ ይመስለኛል በቤተ መቅደሱ ደጅ ላይ ጠዋት አምጥቶ ያስቀምጡታል፣ ማታስ ወደ ቤት ይወስዱታል። ይሄ ማለት አንካሳ ማለት አይደለም። ይሄ ማለት መራመድ የማይችል ማለት ነው። ስለዚህ አምጥተው አስቀምጦ በየቀኑ ነው የሚለው እግዚአብሔር ቃል። በየቀኑ ከናቱ ማፀን ከወጣበት ጊዜ ጀምሮ ተሸክመው አምጥቶ ቤተ መቅደስ በር ላይ ያስቀምጡታል። ሲመሽ ደግሞ ወደ ቤቱ ይወስዱታል። የሚያመጣ ሰው ካለ ይመጣል፣ የሚያመጣ ሰው ከሌለ ሊመጣ አይችል። የሚመጣው ደግሞ ለምንድን ነው? ምጽዋት ለመለመን። ስንት ዓመት? 40 ዓመት እና ከዛ በላይ 40 ዓመት እና ከዛ በላይ መሆኑን የሚታዩት ምዕራፍ 4 ላይ ነው። ምዕራፍ 4 ቁጥር 32 ላይ ይህ የመፈወስ ምልክት የተደረገለት ሰው ይልና ከ40 ዓመት ይልጠው ነበር። አይገርማችሁ? 40 ዓመት ሙሉ በሰው ትከሻ የኖረ ሰው፣ 40 ዓመት ሙሉ የሰው እጅ ጠብቆ የሚኖር ሰው፣ ያውም የት? በቤተ መቅደስ ደጅ ላይ። ተመልከቱ። ለምንድን ነው ሰዎች ወደ ቤተ መቅደስ ደጅ የሚያመጡ? ምጽዋት እንዲለምን። ስለዚህ አምጥቶ ሲያስቀምጡ ወደ ቤተ መቅደስ ከሚገቡ ሰዎች በቃ ምጽዋት ይለምናል። ምን ብሎ እንደሚለምን አላውቅም። ስለ እግዚአብሔር ብሎ ይችላል፣ ስለ ማርያም ብሎ ይችላል፣ እንዲያው በወንድ ልጅ አምላክ ብሎ በእነሱ ቋንቋ አይ ዶንት ኖ ብቻ ወይ ደግሞ ዝም ብሎ እጁን እንዲህ አድርጎ ሊሆን ይችላል። እኛ ሀገር ስለ ማርያም ይባላል። 21 ሲሆን ማርያም፣ 19 ሲሆን ገብርኤል ብሎ ይለምናሉ። እንደዛ ሊሆን ይችላል። ግን እስከመቼ? 40 ዓመት አይሰለችም? 40 ዓመት በሰው ትከሻ መኖር አይሰለችም? 40 ዓመት ለምኖ መኖር አይሰለችም? 40 ዓመት ምጽዋት ከሰው እጅ የሚመጣ ጠብቆ መኖር በጣም ከባድ ነው።
አንድ ቀን ግን ያልተጠበቀ ነገር ሆነ። ዮሐንስና ጴጥሮስ ወደ ቤተ መቅደስ በጸሎት ሰዓት ሲመጡ የሰው ቁጭ ብሎ ምጽዋት ይሰጡ ዘንድ ለመናቸው ይላል አይደለም? እንደዚህ ነው የሚለው። ጴጥሮስና ዮሐንስ ትኩር ብለው ምጽዋት ለመናቸው ይላል ቁጥር 3። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስና ዮሐንስ ከዮሐንስ ጋር ትኩር ብለው ወደ እርሱ ተመልክተው ወደኛ ተመልከት አሉት ይላል። ወደኛ ተመልከት ሲል የሱ ኤክስፔክቴሽን ምንድነው? ምጽዋት ነው። የሆነች ነገር ይሰጡኛል። ወደኛ ተመልከት አስቡ እንግዲህ። እና ቦታው የት ነው? ቤተ መቅደስ ደጅ ነው። ቤተ መቅደስ ደጅ ለካ እዛ የሄደው አንካሳ ሰዎች ገንዘብ ይሰጡታል፣ ስቲል አንካሳ ነው። አሁንም ይሰጡታል፣ ስቲል አንካሳ ነው። መሄድ አይችልም። በቃ ወደ ቤት ለመሄድ እንኳን ሰው ያስፈልገዋል። ተመልከቱ እዚህ ጋር። ከዛ በኋላ ወደኛ ተመልከት አሉት። አንድ ነገር ከነርሱ ሊቀበል ሲጠብቅ ይላል። ተመልከት ስሉ የሆነ መሽረጥ አድርጎ ገንዘብ የሚሰጥ መሰለው የሆነ ነገር የሚሰጡት መሰለው። ይኸውልህ አሉት፣ ይኸውልህ እኛ ብር የለንም አሉ፣ ወርቅ የለንም፣ ያለንን ግን እንሰጣለን አሉ። እውነትም የላቸው። ጴጥሮስ የለውም፣ ዮሐንስ የለውም። ማታ እንደተነጋገርነው የሚያጠምዱትን አሳና መረብ ሁሉ ጥለው ነው የመጡት። ባዶ ነው ኢየሱስን የተከተሉት። ስለዚህ የለንም አሉ። እዚህ ጋር የገረመኝ ነገር ብርና ወርቅ የለንም። ለምን? ሰዎች ብር ይሰጣሉ፣ እኛ ብንሰጥም አይጠቅምህም። አንድ ነገር እንሰጣለን፣ እንሰጣው ያለንን ነው። ይሄ ያለን አንድ ነገር ነው፣ እሱ የኢየሱስ ስም ነው። አሜን ነው። የኢየሱስን ስም እንሰጣለን። ስለዚህ በናቱ ጌታ በኢየሱስ ስም ተነሳና ምን ሆነ? ተመላለስ። ግን እኔ ጥያቄ የፈጠረብኝን እናንተ ፈጥሮባችሁ እንደሆነ አላውቅም። ሰዎች ሲለመኑ ብር ይሰጣል አይደለም? ብር ሊሰጡ ይችላል። ወርቅ ሰጣችሁ ታውቃላችሁ? እስቲ ለማኝ ስለምን ሀብል አውጥታችሁ የሰጣችሁ አላችሁ? ምናልባት ቀለበት አውጥታችሁ የሰጣችሁ አላችሁ? እኔ ገጥሞኝ አያውቅም። ሰጣችሁ ታውቃላችሁ? ብር ሰጥቼ ጸድቃለሁ የምትሉ ወርቃችሁን ሰጣችሁ ታውቃላችሁ? ወርቅ ሰው ሰጥቶ ያውቃል? የትኛው ሀብታም ይሆን መንገድ ላይ ለምን አለ አንድ ምስኪን ወርቁን አውጥቶ ሀብሉን አውጥቶ እንካ በቃ በሰማይ ያገኛለሁ ብሎ አይሰጥም። ምን ማለቱ ነው? ጴጥሮስ ብርና ወርቅ የለኝም ብሎ ሲል ወርቅ ቢሰጥህም አይጠቅምህም፣ ወርቅም አይፈታህም። የዘላለም ጥያቄን ብርና ወርቅ አይመልስልህም። የሚመልስ ግን አንድ ነገር ይሰጣለሁ። እሱ የናዝሬቱ የኢየሱስ ክርስቶስ ስም ነው። ስለዚህ ተነሳ፣ ምንውን ተመላለስ አለው ይላል። እግዚአብሔር ይባረክ። ወርቅ የማይፈታውን የሚፈታ ማለት ነው። የምድር ሀብት የማይፈታውን የሚፈታ የኢየሱስ ስም ማለት ነው። ይሄ ስም ነው ዛሬ እኛን ያገኘን። ይህንን ስም ነው የምናውጀው። ይህንን ስም ነው የምንናገረው። ክብር ለጌታ ይሁን። እባካችሁ ክብር ለጌታ ይሁን በሉ። የጌታ የኢየሱስ ስም ከብር ይበልጣል። የጌታ የኢየሱስ ክርስቶስ ስም በእውነት ብርና ወርቅ የለኝም፣ ባይኖረኝም ግን ሀብት አለኝ። 40 ዓመት ሙሉ የተሸከምከውን ቀንበርን የሚያወርድልህ፣ 40 ዓመት ሙሉ መከራህን፣ የ40 ዓመት ሙሉ ጭንቅህን ካንተ የሚያራግፍልህ አንድ ነገር አለ። እርሱ የኢየሱስ ክርስቶስ ስም ነው አለ። ና ተነሳ ብሎ እጅ ይዞ ምን አደረገው ይላል? አስነሳው። ካስነሳው በኋላ የሆነው ነው የሚነግራችሁ። በቀኝም ይዞ አስነሳው። በዚያን ጊዜ ምን ሆነ ይላል? ቁርጭምጭሚቶቹ ምን ሆኑ? ጸኑ። ወደ ላይም ዘሎ ቆመ ይላል። ሰው አይደለም የሚገርማችሁ። ወደ ላይ ዘሎ ከቆመ በኋላ ይመላለስ ጀመረ። እየተመላለሰም እየዘመረም እግዚአብሔርንም እያመሰገነ ወደ ቤተ መቅደስ ገባ። እስቲ በሉ ወደ ቤተ መቅደስ ገባ። ገብቶ አያውቅም። 40 ዓመት በቤተ
መቅደስ ደጅ ነው የሚቀመጥ እንጂ ወደ ቤተ መቅደስ ገብቶ አያውቅም። ለምን? አንካሳ ነው። አንካሳ መግባት ህጉ አይፈቅድም። አንካሳ፣ ጎባጣ፣ ቋቁቻም፣ እከካም አይገባም። ሰውነቱ ላይ ቁስል ያለው አይገባም። በሰውነቱ ላይ ያለው እንከን ያለበት ሰው ወደ ቤተ መቅደሱ እንዲገባ ህጉ አይፈቅድም። ስለዚህ ለሱ ያለው እድል ቤተ መቅደስ ደጅ ላይ መቀመጥ ነው። መባቸውን ይሰጣሉ ወይም ምጽዋታቸውን ይሰጣሉ። ዘርዝሮ ሊሆን ይችላል። እኛ ሀገር እንዴ ነው የሚደረገው? 10 ብር ብትኖር ያችን ብር 5 ሳንቲም አድርጎ ለ20 ሰው። አሁን ይሄ ትንሳኤ በዓል ጊዜ ሰዎች ልክ እናንተ እንደለበሳችሁ ይለብሱና በቤተ መቅደሱ አካባቢ መንገድ ላይ ተቀሙ 5 ሳንቲም አድሎ ወደ ጸሎት ቤታቸው ይሄዳሉ። በዛ ይጸድቃሉ ነው የሚሉት። አይደለም 5 ሳንቲም ወርቅ ማያጸድቅም። እና ይሄ ሰው ምን ሆነ ይላል? ዘሎ ወደ ቤተ መቅደስ ገባ። በህጋቸው መሰረት ቤተ መቅደስ አንካሳ አይገባም ውጣ ብሎ ለምን አላስወጡም? ከደቂቃዎች በፊት አንካሳ ነበር። አሁን ግን ምን ሆነ? ይዘላል። ተደነቁ። ሲገቡ መስዋዕት ሰጥተው የገቡ ሰዎች አይተውታል እኮ ውጭ ቁጭ ብሎ 40 ዓመቱን ሙሉ እዛ ሲመላለስ ቁጭ ብሎ አይተዋል። እነሱ ከገቡ በኋላ እየዘለለ ገባ። ታሪኩ ተቀየረ። በቃ አንካሳውን አዘለለው። አይገባም የተባለው አንካሳ ወደ ቤተ መቅደስ ገባ። እንደነሱ አይደለም። እሱ ደግሞ ይዘላል። ያልሆነ ታሪክ ነው የገጠመው፣ ያልሆነ ነገር ነው ወደሱ የመጣው። በቃ ይዘል ጀመረ፣ እግዚአብሔርን ማመስገን ጀመረ። ስለዚህ ምን አሉ? ይሄ ሰውዬ መልካም በሚባል ቤተ መቅደስ ጋር ቅድም እኛ ስንገባ መስዋዕት ሰጥተን የመጣ ነው አንካሳው ሰው ነኝ። እንደሱ እኮ ነው ያሉት። አወቁት። ይሄንስ በሁሉም ላይ መደነቅ ሞላባቸው፣ በሁሉ ላይ መገረም ሞላባቸው። እግዚአብሔር ሲመጣ እግዚአብሔር ታሪክ ሲቀይር፣ እግዚአብሔር ከሰማይ ሲመጣ፣ እግዚአብሔር የተገፋውን የተጣለውን ሲጎበኝ፣ እግዚአብሔር አንካሳውን ሲያዘልል መደነቅ፣ በቤተ መቅደስ መደነቅ ሆነ። እግዚአብሔር ወደ እናንተ ይምጣ። እግዚአብሔርን ጠብቃችሁ ያላገኛችሁት ሰዎች እግዚአብሔር የዘገየ የሚመስላችሁ ትላንትና ካሌብ እያለ እንደነበረው እግዚአብሔር ነቀፈታዬን በምድር ላይ ከሰዎች ሁሉ መካከል ሊያስወግድ በጎበኘበት ወራት እንዲያደረገ እንደተባለ ግድ የላችሁም፣ ጠብቁት ጌታን። እግዚአብሔር ሲመጣ ብር ሳያስፈልግ ወርቅ ሳያስፈልግ ምጽዋት ሰጥቶ ከገቡ ሰዎች ቀድማችሁ በቤተ መቅደስ ትዘላላችሁ ማለት ነው። በእኛ ምክንያት እግዚአብሔር ይከብራል። አስደነቀኝ። ይገርማችኋል። አንካሳው ዘለለ ወደ ቤተ መቅደስ ገባ። ይሄ ደግሞ ምንም ቀዶ ጥገና ሳይደረግ ማለት ነው። ምንም ነገር ሳይደረግ ብር ሳያገኝ ወርቅ ሳያገኝ ዘለለ። ህጉን ጥሶ ጌታ ህግ መሻር ይችላል ማለት ነው። የተፈጥሮን ህግ መሻር ይችላል። የመንግስትን ህግ መሻር ይችላል። በጣም ጥብቅ ነበር እኮ ይሄ የአይሁዶች ህግ፣ በጣም የፓርላማው ህግ በጣም ጥብቅ ነበር። ጥቆ ገባ ሰውየው። ውጣ እንዳይሉት አሁን አንካሳ አይደለም። ከደቂቃዎች በፊት አንካሳ ነበር፣ አሁን ግን አንካሳ አይደለም፣ ይዘላል። ቁርጭምጭሚቶቹ ጸኑ። ሃሌሉያ ሃሌሉያ ነው ያልኩት። ግን የሚገርማችሁ ይሄ ጣጣ መጣ ነው ነገሩ። ይሄ ጣጣ አመጣ። ችግር ተፈጠረ። ምን ሆነ? ትንሳኤውን መናገር ጀመሩ። ሰዎች መገረም ጀመሩ። አምልኮን ትቶ ወይ ሌላ ነገሩን ቅዳሴውን ምናምኑን ትቶ መገረም ጀመሩ። ይሄ ጣጣ አመጣ ማለት ነው። ምዕራፍ 4 ጋር ስንሄድ ለህዝቡ ሁሉ ሲናገሩ የካህናት አለቆችና የመቅደሱ አዛዥ ሰዱቃውያንም ህዝቡን ስላስተማሩ ከላይ እንመጣበታለን። ምዕራፍ 3 ከቁጥር 1 ጀምሮ ህዝቡን ያስተምሩ ጀመረ። ጴጥሮስና ዮሐንስ ማስተማር ጀመሩ። ሲያስተምሩ ህዝቡ ወደ እነሱ ሲመጣ ጌታን ሰዎች መቀበል ሲጀምሩ፣ ምን ያህል ሰው ነው ጌታን የተቀበለው? 5,000። አይገርማችሁ?
5000 ሰው ጌታን ተቀበለ በአንድ አንካሳ ምክንያት። እኔ እዚህ ጋር አንድ ነገር ይላሉ። ምናልባት እኛ የተሸከምነው ችግር መከራ፣ ምናልባት ጥያቄ እዚህ ውስጥ ያላችሁ ሰዎች፣ ጥያቄው ያልተመለሰላችሁ ሰዎች፣ ነገራችሁ አንካሳ የሆነብኝ ብላችሁ የምትሉ ሰዎች ምናልባት በእናንተ ምክንያት እግዚአብሔር ለእናንተ በማያደርገው ጉብኝት ምክንያት ብዙዎችን ሊያድን ፈልጎ አዘግይቶስ እንደሆነ እኮ ሰውየው አንድ አመት 2 አመት አካባቢ በቃ ድኖ ቢሆን ኖር ይህን ያህል አያስደንቅም። 40 አመት ሽባ፣ 40 አመት ለማኝ፣ 40 አመት በሰው ትከሻ የሚኖር ሰው ሲዘል ሲያዩ በዛ ምክንያት ሲጠይቁ ሰዎች ሲደነቁ እነ ጴጥሮስ ጌታንና ትንሳኤውን መስበክ ጀመሩ። ይኸውላችሁ ተመልከቱ ምን ይላል? ይሄ ስብከት ችግር ፈጠረ። ሰዱቃውያን ተቸገሩ፣ ጸሐፍት ተቸገሩ፣ የሃይማኖት ሰዎች ተቸገሩ፣ የመቅደሱ አዛዦች ተቸገሩ ይላል እኮ የእግዚአብሔር ቃል። ምን ይላል? በኢየሱስ የሙታን ትንሳኤ ስለሰበኩ ተቸገሩ። ወንጌል ችግር ይፈጥራል። አንዳንድ ችግር ይፈጥራል። ፈውስ ሊያመጣ ችግር ይፈጥራል። ተቸገሩና ምን አደረጉ? እነዚህን ሰዎች መያዝ አለብናል። ዙሪያ ገባውን ሲያዩ 5000 ሰው ወደ ጌታ መጥቷል። 5000 በአንድ ጊዜ። ይሄን መንፈስ እግዚአብሔር ይላክልን። 5000 ሰው ወደ ጌታ የመጣው ለምንድን ነው? በሁለት ምክንያት ነው። አንደኛ የሥጋ ፈውስ፣ ሁለተኛ የነፍስ ፈውስ። ከዛ ይዘው እስር ቤት አስገቧቸው። በምን ምክንያት? ኢየሱስ ተነስቷል በማለታቸው ምክንያት። እስር ቤት ካስገቡ በኋላ በነጋውም ይላል እንደ ዛሬ እስር ቤት አስገብተው በነጋውም ቁጥር 5 ተመልኩ። ቁጥር 6 ምዕራፍ 4 ቁጥር 6 በነጋውም አለቆችና ሽማግሌዎች፣ ያ አለቆች የሚለው የህዝብ እንድራሴዎች ናቸው ማለት። ሽማግሌዎችስ የህዝብ ተወካዮች፣ ጸሐፍት ማን ናቸው? የመጽሐፍትና የሕጉ መወሰኛ የሕጉ ተርጓሚዎች ናቸው። የብሉይ ኪዳንን ሕግ የሚተረጉሙ ናቸው። ካህናቱ፣ ሊቀ ካህናቱስ፣ ከዚያስ ሐናም ቀያፋም፣ ከዛ ማን አለ? ዮሐንስ የሚባል እዚህ ውስጥ እንዴት እንደገባ አላውቅም። እነሱ ውስጥ ገብቷል። ዮሐንስ፣ እስክንድሮስ፣ የሊቀ ካህናቶቹ ዘመዶች ሁሉ። አገር ተደበላልቋል። ወጋችን ተበላሽቷል። ዛሬ ተኝተን አናድርም የሚሉ ነው የሚመስሉት። ከዚያም ተጠራርተው መጡ። ዮሐንስንና ጴጥሮስን ከእስር ቤት ይዘው ወደ ፓርላማው ዙሪያ እነሱም በመካከላቸው አቆሙ። እጃቸው ታስሯል። ከዛ በኋላ ነው ጥያቄው። እናንተ ይላሉ፣ እናንተ የህዝብ አለቆችና ሽማግሌዎች፣ እናንተ ይህንን ያደረጋችሁት በምን ኃይል ነው? በምን ስም ነው? ተናገሩ ይያሉ። ይህንን ጥያቄ ጥሙቅ ባለስልጣናት ብቻ እንዳይመስሏችሁ፣ የባለስልጣናቶቹ ዘመዶችም ጭምር በቃ አጣደፏቸው። ያጣደፉ ያለ አንድ ነገር ሆነ ይላል። እግዚአብሔር የተመሰገነ ይሁን። እናንተ ምን ትላላችሁ? አሁን ፓርላማ ይሄ የሰነቱ ጋር ምናምኑ ጋር የሆነ ሰው አስሮ እዛ ቢያስገባ እንደው በቃ ዛሬ ጥያቄ ያለ ቢባል እንደው ሽንት አይለንም? እንደው አይጨንቀንም? እናንተ አትጨነቁ? ወንጌል ሰብኳልና ብለው ካሌን ወይ ፓስተርን ይዘው በቃ ፓርላማ ነው የምትሄደው። እንዴት ነው የምትሰብከው ቢባል ሁላችሁ ጾም ጸሎት አትይዙ? በጣም ከባድ እኮ። ያንን እያደረጉ እያለ ያልታሰበ ነገር ተፈጠረ። እንደዚህ ነው የሚለው እግዚአብሔር ቃል። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞላ። ምንን ተሞላ? የት? ፓርላማው ሰኔድሪን ፊት መንፈስ ቅዱስን ተሞላ። እግዚአብሔር ይባረክ። መንፈስ ቅዱስን ተሞልቶ ምን አደረገ? በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለዲሁ ስለተደረገው መልካም ስራ ይህ በምን እንደሆነ እንደዳነ ብንመረምር እናንተ በሰቀላችሁት፣ ሃሌሉያ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው ይሄ ዳንጀር
ሪስክ ነው እኮ ለሰዱቃውያን ለፈሪሳውያን ትንሣኤ ሙታን የለም ለሚሉ ሰዎች መጥተው እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ስም ይህ ሰው ደህና ሆኖ በፊታችሁ እንደቆመ ዛሬ ለእናንተ ብቻ አይደለም ለሕዝብ እስራኤልም የታወቀ ይሁን። ቁርጡን ልንገራችሁ፣ እውነቱ ይሄ ነው አላቸው። ክብር ለእግዚአብሔር ይሁን። እኔ ያደኩበት አካባቢ የማንቀይረው የማንለወጥ ልንለውጠው የማንችለው ነገር ነው የሚነገር የምለው ስሉ ሰዎች ምን እንደምሉ ታውቃላችሁ? ይሄ እንደዚህ ነው፣ ጆሮህን ሞልተህ ስማ ኩሩ ይላሉ። ይሄ ኩሩ ማለት ነው ጆሮህን ሞልተህ ስማ፣ ከዚህ ሌላ እውነት የለም ማለት። ስሙ ኩሩ፣ እናንተ የእስራኤል ሕዝብ ሽማግሌዎች፣ እናንተ የሕዝብ አለቆች፣ ይሄ ሰው በደህና የቆመው እኛ ምንም ስላደረግን አይደለም። እናንተ በቀላችሁት እና በገደላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም በፊታችሁ ደህና ሆኖ እንደቆመ ለእናንተ ይታወቅ። ኩሩ ለእናንተ ብቻ ሳይሆን እናንተ ለምትመሩት ለእስራኤል ሕዝብም የታወቀ ይሁን። እንገራችሁ እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ይህ ነው። መዳን በሌላ በማንም የለም። ምን አይነት ድንቅ ወንጌል ነው! መዳን በሌላ በማንም የለም። ሰንሰለት እኮ ታስሯል ሰዎች። ነገ እኮ አንገታቸውን ሊቀላ ይችላል ሰዎቹ። እነዚያ መሪዎች ቀልደኞች አይደሉም። የያዕቆብን አንገት ቀልተዋል። ይሄን ሲያደርጉ መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠ ስም ከሰማይ በታች የለም፣ በመላእክት የለም፣ በአማላጆች የለም፣ በጾም የለም፣ በምንም የለም። መዳን በሌላ በማንም የለም። የሚያድነው ስም የኢየሱስ ክርስቶስ ስም ብቻ ነው። ሃሌሉያ! ይሄ ነው ወንጌላችን። ግን የገረመኝ እሱ አይደለም። መዳን በሌላ በማንም የለም ስሉ ቢያንስ ጸሐፍት የመጽሐፍ ቅዱስ ሊቆች ናቸው፣ ስኮላርስ ናቸው፣ የቅዱሳት መጽሐፍ ስኮላርስ ናቸው። እነሱ ተነስቶ ኖ መዳን በኢየሱስ ክርስቶስ ብቻ አይደለም፣ በእገሌ መዳን አለ፣ በእገሌ መዳን አለ፣ በእገሊት መዳን አለ፣ በመላእክት መዳን አለ ብሎ ሕጉን እየጠቀሱ ማስተማር አልቻሉም። ተመልከቱ ቁጥር 13 ተመልከቱ። ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኔ ጋር ናችሁ ወይ? እኔ ከኔ ጋር ያላችሁ አይመስለኝም። እነዚህ ሰዎች ምንድናቸው? ጸሐፍት ናቸው፣ ልሂቃን ናቸው፣ ምሁራን ናቸው። ጴጥሮስና ዮሐንስ ደግሞ መጽሐፍን የማያውቁ ያልተማሩ መሃይማን ናቸው። እነዚህ መሃይማን፣ እነዚህ ያልተማሩ የሊቃንን አንደበት አዘጉ። እነዚህ እኛ እንችላለን ተምረናል፣ እነዚህ ፕሮፌሰሮች ሊቃውንት ነን ያው እየገለጡ እናንተ ምን ታውቃላችሁ? በዚህ በኩል መዳን ይቻላል፣ በዚህ በኩል መዳን ይቻላል፣ በምናምን መዳን ይቻላል፣ በሰማይታት መዳን ይቻላል፣ ያ አለ አይደል እኛ ምንለው ብሎ መግለጥ እንዳይችሉ የለም፣ ማስረጃ የለም። ጴጥሮስና ዮሐንስ ግን ኢየሱስን ይዘው መጡ። መጽሐፍ የማያውቁ ያልተማሩ መሃይማን ልሂቃንን ጸጥ አሰኙ፣ ተደነቁ ይላል። ሃሌሉያ! በእውነት እንዴት ድንቅ ነው! እንዴት ድንቅ ነው! ይህንን ያደረገው ሰው ሳይሆን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ተመልከቱ፣ መንፈስ ቅዱስን ተሞልቶ እኮ ነው ይህንን የምናገረው። በመንፈስ ቅዱስ ከተሞሉ በኋላ የቀድሞ ቤተክርስቲያን ሐዋርያት ምንድነው ያደረጉት? እኛ ደግሞ ምንድነው ያደረግን ያለው ብዬ ጠይቄያለሁ። እኔ ገጠር ነበርኩና ስናገለግል መንፈስ ቅዱስ ተሞላን ብለን አግዳሚ ወንበር ሰባብረን ነው የጨረስነው። በቃ እሳቱ እንትን ላይ ይወጣ ነበር፣ አግዳሚ ወንበር ላይ ምናምን ሁሉ ይወጣ ነበር። ቤተክርስቲያን በልመና በስንት መከራ
እዲው በጀት ይዘን ምናምን ያመጣነው አግዳሚ ወንበር እንደዚህ ቢሆን እንኳን አይሰበርም ሰባብረን ጨርሰን አቃለው ለካ በመንፈስ ቅዱስ የሚሰራው ስራ ክርስቶስን መስበክ ነው የኢየሱስን ትንሳኤ መስበክ ነው በየእስር ቤቱ መስበክ ነው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ከዛ በኋላ ምን ትሆናላችሁ አሳምራችሁ ትዘምራላችሁ ነው ያለው አይደለም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የመጀመሪያው ጉዳይ ምስክሮቼ ትሆናላችሁ ምስክሮች ሆኑ በየት በፓርላማ በእስር ቤት ታዲያ የኔ ልንገራችሁ ኢየሱስ ምን ስለሆነ ነው መዳን በሱ ብቻ የሆነው የሚለውን እናንሳ እንደዚህ ብለን እንጨርስ ኢየሱስ ከሌሎች ምን ስለሆነ ነው ጴጥሮስና ዮሐንስ ኢየሱስ ክርስቶስን መዳን በሌላ የለም በኢየሱስ ብቻ ነው ያሉበት ምክንያት ኢየሱስ ገብቶናል ወይ ብዬ ልጠይቅ እንዳልጠይቃችሁ ስልጣኑ የለኝም አሁን ኢየሱስ ገብቶናል ወይ ይሄኛ ምናመልከው ኢየሱስ ወደ ጌታ ወደ ኢየሱስ የመጣበት ምክንያቱ ገብቶናል ወይ ብዬ አንዳንድ ጊዜ ሰዎችን ለመጠየቅ እፈራለሁ እንዴ አንተ ምን ሆነ ነው የምትጠይቀኝ ላለው ግን እኔ እንዲው ሳስበው እነዚያ አልገባቸውም እዛ የነበሩ ሰዎች አልገባቸውም ኢየሱስን ማን ብለው ነው የተከተሉት ሲባል ጴጥሮስ ኢየሱስን የገለጠበት መንገድ ተመልከቱ ቁጥር 13 መጽሐፍ ቅዱስ ያላችሁ እባካችሁ የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ልፈተው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ብላቴናው ይሄ በትንቢተ ኢሳይያስ ምዕራፍ 42 በትንቢተ ኢሳይያስ ምዕራፍ 52 በትንቢተ ኢሳይያስ ምዕራፍ 53 ላይ ሄዳችሁ ስትመለከቱ ኢየሱስ ክርስቶስ ብላቴናው ይለዋል ብላቴናው መስዋዕትነትን የተቀበለ አገልጋይ ማለት መከራን የተቀበለ ህመማችንን የተሸከመ the suffering servant ይሉታል እነሱ ይሄንን በሌላውም ቦታ ይጠቅሰዋል ብላቴናው ይላል ቁጥር 26ም ላይ እንደዚህ ነው የሚለው እናንተ አስቀድሞ በእግዚአብሔር ስለናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ ሰርቫንት አገልጋያችሁን እግዚአብሔር አስነስቶ ለያንዳንዳችሁ ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ብላቴናው ብላቴና ሲባል እድሜ ጉዳይ አይደለም ይሄ የአገልጋይነቱ የሰዎችን ሁሉ ኃጢአት በራሱ የተሸከመ ይሄ ሰፈሪንግ ሰርቫንት የተሰቃየ አገልጋይ ማለት እንደሱ የተሰቃየ እግዚአብሔር የሁላችንን በደል በርሱ ላይ ያኖረ ሌላ ካህን ሌላ ሊቀ ካህን የለም ኢየሱስ ብቻ ነው ይሄን ብቻ አይደለም የሚለው ቅዱስ ነው አሜን እስቲ እግዚአብሔር ቅዱስ ነው ኢየሱስ ቅዱስ ነው ብላቴናውን ኢየሱስን እግዚአብሔር ምን አደረገው አከበረው ከዛ እንደዚህ ይላል እናንተ ግን ቅዱሱንና ጻድቁን ጽድቅ ቅድስና በብሉይ ኪዳን በየትኛውም ቦታ ቅዱስ ጻድቅ የተባለ እግዚአብሔር ብቻ እዛ እነ ጴጥሮስና ዮሐንስ ምን ይላሉ ኢየሱስ እግዚአብሔር ያከበረው ቅዱስ ነው ኢየሱስ እግዚአብሔር ያከበረው ጻድቅ ነው ይላል ከዛ ቀጥሎ ኢየሱስ እግዚአብሔር ያከበረው እሱ የህይወታችን ራስ ነው ኢየሱስ ምን ብለ ነው የምናከብረው ቢባል ኢየሱስ የህይወት ራስ ነው የህይወት ምንጭ ነው ቁጥር 15 የህይወት ራስ የሆነውን ጌታ ገደላችሁት ብሎ ነው የሰበከው ኢየሱስ የህይወት ራስ ነው እስቲ በሉ ከኔ ጋር እዝም እንኳን ቢሆን እንስበከው በእውነት ውስጣችን ይግባ ብዬ አምናለሁ ኢየሱስ ብላቴናው ኢየሱስ ቅዱሱ ኢየሱስ ጻድቁ ጻድቅ ቅዱስ ሆኖ ሳለ ነገር ግን እርሱን ክዶ ነፍሰ ገዳዩን ፈለጉ ሰዎች በርባንን ፈለጋችሁትና ይሄንን የህይወት ራስ የሆነውን የህይወታችሁ ምንጭ የሆነውን ምን አደረጋችሁት ገደላችሁት ወደ ብሉይ ኪዳን ወደ ትንቢተ ኤርምያስ ምዕራፍ 2 ሄዳችሁ ስትመለከቱ ጌታ እንዲህ ያለ የእስራኤል ልጆች እናንተ
ሙሽራ ጌጧን ማነው ቆንጆ ጌጧን ሙሽራ ዝርግፍ ጌጧን ሊትረሳ አትችልም አለ። እናንተ ለማይቆጠር ወራት እኔን የሕይወት ውሃ ምንጭ የሆንኩትን ረሳችሁ አለ። እግዚአብሔር ለሕዝቡ የሕይወት ውሃ ምንጭ የሕዝቡ እርካታ ነበረ። እግዚአብሔር የሕዝቡ ጌጥ ነበረ። ነገር ግን ረስቶታል። ውሃ ይፈልጋሉ። ግን ጌታ የሕይወት ምንጭ ነበረ እና የሕይወት ውሃ ምንጭ የሆንኩትን እኔን ረስታችሁ ይላል። አሁን ጊዜ ስለሌለ ወደዛ አልሄድም እንጂ እኔን የሕይወት ውሃ ምንጭ የሆንኩትን ረስታችሁ ውሃ ሊይዙ የማይችሉ የተቀደዱ ጉድጓዶች ለራሳችሁ ቆፈራችሁ። ለእንስሶቻቸውና ለከብቶቻቸው ውሃ ይቆፍራሉ። መሬቱ በሃማ ስለሆነ ይቆፍሩና ዝናብ ሲዘንብ ያጠራቅማሉ። ከዛ በኋላ ምን ሆነ? ፀሐይ ሲወጣ ይተናል። ውሃ ሊይዝ የማይችሉ የተቀደዱ ጉድጓዶች ለራሳችሁ ትቆፍራላችሁ። እኔን ግን የሕይወት ውሃ ምንጭ የሆንኩትን ረሳችሁ ይላቸዋል። ዛሬም እንደዚህ ነው አይደለም? የሕይወት ውሃ ምንጭ የሆነውን ጌታን ትተው ሰዎች ለራሳቸው ውሃ ሊይዙ የማይችሉ የተቀደዱ ጉድጓዶችን ይቆፍራሉ። አንዳንዶቹ የሕይወት ውሃ ምንጭ የሆነውን ጌታን ትተው ጌታን መመልከት ትተው በሀብትና በገንዘባቸው ይመካሉ። ውሃ ሊይዙ የማይችሉ የተቀደደ ጉድጓድ በዘመዳቸው በሀብታቸው በጎሳቸው በዘራቸው ይመካሉ። ውሃ ሊይዝ የማይችል የተቀደደ ጉድጓድ። የሕይወት ውሃ ምንጭ ግን ኢየሱስ ነው። በዚህ በኢየሱስ ያለውን ትምክታቸውን ትተው በሀብታቸው በስልጣኔያቸው በትምህርታቸው ይመካሉ። ጥሩ ነው። ነገር ግን ጌታ ከሌለ ውሃ ሊይዝ የማይችል የተቀደደ ጉድጓድ ትኖሩ ይሁን ዛሬ የኔ ትምህርት የኔ ዕውቀት የኔ ስልጣን የኔ ዘመድ ምትሉ ጥሩ ነው። ዘመድ ሲኖር ቢያንስ ከኔ ትሻላላችሁ። አብትመኩ ይሆናል አለኝ ብላችሁ ባለኝ ነገር ይመካሉ ብላችሁ ልትሉ ይሆናል። እኔ የተሰጠኝ በቃ አለኝ፣ ትምህርቴስ፣ ስልጣኔስ፣ ገንዘቤስ፣ ባንክ ያለውስ፣ የሰራውት ቤት ምናምን ብላችሁ ይሄ ጥሩ ነው። ግን ታከለለ ውሃ ሊይዝ የማይችል የተቀደደ ጉድጓድ። ነገር ግን ከዚያ ሁሉ በላይ የሆነ የሕይወት ራስ የሕይወት ምንጭ ኢየሱስ ነው። የሕይወት ምንጭ ኢየሱስ ነው። የኔ እርካታዬ ኢየሱስ ነው። ሌላ ደግሞ ይናገራል፣ እንዲህ ይላል። ቶሎ ብለን እንሂድ። ግንበኞች የናቁት ይላል። ግንበኞች የናቁት ከኔ ጋር ናችሁ ይባካችሁ? ግንበኞች የናቁት የማዕዘን ራስ ድንጋይ ይላል። እዚህ ጋር ግንበኞች የሚሉ ሌላ ሰው አይደለም የሚናገሩት። ጴጥሮስና ዮሐንስ ማን ነው የሚናገሩት? ሰዱቃውያንና ፈሪሳውያን እናንተ ግንበኞች ይሏቸዋል። ይገነባሉ፣ ሃይማኖትን ይገነባሉ፣ ስርዓትን ይገነባሉ፣ ቤቶችን ይገነባሉ፣ ይሸልማሉ። ግን አንድ መሰረታዊ ነገር ንቃቸዋል። ሃይማኖታችሁን ስትመሰርቱ፣ ቤታችሁን ስትሰሩ፣ ሌላ ህግና ወግን ስትመሰርቱ አንድ ትልቅ ነገር ሚስ አድርጋችኋል። የማዕዘኑ ራስ ድንጋይ። ቤቶች ሲሰሩ ከላይ መደምደሚያው ከሌለ ከታች መሰረቱ ከሌለ ከንቱ ነው። ዝም ብሎ ቤት ትሰራላችሁ። የቤታችሁ መሰረት፣ የኑሯችሁ መሰረት፣ የቤታችሁ ራስ ድንጋይ፣ ማዕዘኑ ራስ ድንጋይ፣ ኮርነር ስቶን ኢየሱስ ነው። ሃሌሉያ። ትንሣኤው ሲከበር ይሄ ነው መከበር ያለበት። ዛሬ ጠዋት ባለቤቴ ጋር ደውዬ ነበር። ምን እያደረግሽ ነው አልኳት። ተኝቻለሁ አለች። ምን የለም እንደ ዶሮ ወጥ ምናምን። ዶሮ ወጥ ምን ያደርጋል? ጌታን እያሰብኩ ነው ምናምን አለች። ሃሌሉያ። ፈሽታ ነው፣ ደስታ ነው፣ ክብር ነው የሕይወቴ ራስ። ታዲያ ይህንን ስትሰሙ ምን ይመስላችኋል ወንድሞች? እግዚአብሔር ቀንበርን ሲሰብር፣ ታሪክን ሲቀይር፣ የማይቻለው በሰው የማይቻል፣ በመንግስት የማይቻል፣ በገንዘብ የማይቻል፣ በዶክተር የማይቻል ለሱ ሲቻል፣ የሰው ስጦታ የሰዎች ሀብት የማይቀይረውን ታሪክ ጌታ ሲቀይር ሲታዩ ይችላል። ትላንትና ማታ ለፓስተር እየነገርኩ ነበር። በአንድ ወቅት አዲስ አበባ ላይ እኔና ባለቤቴ ከትናንሽ ልጆቻችን ጋር በጣም ትልቅ ችግር ገጥሞን ብንጸልይ ብንለምን መንገዱን ብንፈልግ ሰዎች ሊረዱን ቢሞክሩ
በቃ አልተቻለም እና አንድ ቀን ጧት በቃ ግራ ገብቶ ነገሮች ጨልሞብን ቁጭ ብለናል። እሷም ቁጭ ብላለች፣ እኔም ቁጭ ብያለሁ። በቃ ምን እናገረው ነገር የለም። እንዳንጸልይ አንዳንዴ ለመጸለይ አቅም ሲያጣችሁ አይደል? አቅም ታጣላችሁ አንዳንድ ጊዜ። በቃ እንዴት ይጸልይ ተጸለየ ምንድነው የምንሆነው? ዝም ብለህ እሷ ምንን ታየኛለች፣ እሷና ያለው እና በቃ መፍትሄ አልታያል። ከዛ ቃቃ ውጪ ከሚጫወቱ ህፃናት መካከል አንዷ በሯን የኛን በርገግ አርጋ ገባችና ባለቤቴ ማማ አለች፣ እነዚያ ክፉ ቀኖች አለፉና ሄደች፣ ሮጣ ሄደች። ከዛ ልጅሽ ምንድነው የምትለው? በኢየሱስ ብለን ድንቅ ትባላለች። ምንድነው አሁን ያልሽው? እስቲ ዘምሪ ስላት እሷ አታስታውሰው። ለካ እግዚአብሔር ነው የላካት። እነዚያ ክፉ ቀኖች አለፉ። ትላንትና ካሌ ይሄንን ሲያዘምር እሱ ያዘምራል፣ እኔ ደግሞ መዘመር ብቻ አይደለም እጄ አየው ነበር። ክፉ ቀኖች አሳለፈና ጌታ ያንን የመከራ ጊዜ ያሳለፈና ጌታ ማን ነው ያሳለፈን ሲባል ግንበኞች የናቁት የማዘን ራስ ድንጋይ የህይወት ራስ የሆነው ኢየሱስ ብላቴናው፣ ኢየሱስ ጻድቁ፣ ኢየሱስ ቅዱሱ መጣ። ይባሁን አዘለለው፣ ወደ ቤተ መቅደስ አስገባ። ይሄ ብቻ ነው። ስለዚህ ይሄንን ካየን እግዚአብሔር ታምር ነው ያደረገው ካልን፣ ኢየሱስ ከሙታን ተነሳ ካልን፣ የኛንም ህይወት አስነሳው ጌታ ካልን፣ የኛ ምላሽ ምንድነው? ይሄንን ዛሬ ነግረን እንጨርስ። በዚህ ብቻ ተነግረን እንጨርስ። ከዚህ ካየነው ነገር አራ ይሄስ በመደነቅ ብቻ እናብቃ። የኔ ታውቃላችሁ ክርስቲያናችን ነው የማድነቅ ብቻ ሆኗል። ማድነቅ እኮ ወደ እግዚአብሔር አያስገባችሁም፣ አያስጠጋችሁም። ማመንና መታዘዝ ነው የሚያስፈልገን። ስለዚህ ምን ያስፈልጋል የምለው ሳስበው የመጀመሪያው ነገር ልንገራችሁ። የመጀመሪያው ነገር አክብሮትን ለእግዚአብሔር ስጡ። አሜን ነው። አክብሮትን ለእግዚአብሔር ስጡ። በሆነው ነገር ሁሉ፣ በታየው ነገር ሁሉ እግዚአብሔርን ሪኮግናይዝ እውቅናን ለእግዚአብሔር እንስጥ። ለበላ ነው፣ ለጠጣ ነው፣ እግዚአብሔር ልጆችን በሰጠበት፣ እግዚአብሔር እንጀራን በሰጠበት፣ ቤት የሌለን ቤት ላገኘንበት፣ የታመምን በተፈወስንበት፣ እኔ የምናገረው ምልክት አለኝ፣ እኔ የምናገረው አንድ ነገር አለኝ፣ ለኢየሱስ የምናገረው ቃል አለኝ፣ ምክንያት አለኝ፣ ምስክርነት አለኝ ብላችሁ እንድትሉ የሚያደርግ ነገር እግዚአብሔር በእናንተ ያደረጋችሁ ሰዎች ለማንም እውቅና አትስጡ፣ ለእግዚአብሔር እውቅና ስጡ። አገልግላችሁ አገልግሎት የተሳካላችሁ ለማንም እውቅና አትስጡ፣ ለጌታ እውቅናን ስጡ። ተመልከቱ ቁጥር 11 ምዕራፍ 3 እርሱም ጴጥሮስና ዮሐንስን ይዞ ሳለ ህዝቡ እየተደነቁ የሰለሞን መመላለሻ በሚባለው አብረው ወደ እርሱ ሮጡ ይላል። ሰውየው እንትን የለውም፣ ስርዓት የለውም። አሁን ስርዓት ያዝ፣ አትረብሽ፣ ምንድነው ይሄ ቅዳሴውን አትረብሽ ምናምን ብሎት ሊሆን ይችላል። ስለዚህ አሁን እሱ የሚታየው ምንድነው? መዝለሉ ነው። ሄዶ ጴጥሮስና ዮሐንስን ይዞ ይዘላል ከነሱ ጋራ። ሰዎች ይደነቃሉ እና ሁሉም ሰው ወደሱ ሮጡ። ምን ሆኖ ነው? ድንቅ ነው፣ ምልክ በጣም አስደናቂ ነው። እነ ጴጥሮስና እነ ዮሐንስ ምንድነው ያደረጉት? ስለ ጴጥሮስ አይቶ ለህዝቡ እንዲህ ሲል መለሰ ይላል። በደንብ ስሙኝ ወገኖች፣ ጴጥሮስ የመለሰውን ስሙ። እንዲህ አለ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? 40 ዓመት ሙሉ አንካሳ የነበረውን ሰውዬ እዚህ በር ላይ አግኝቼ እኔ እጁ ነክቼ እሱ ዘሎ ወደ ቤተ መቅደስ ቢገባ ቦርሳዬን አትይዙም እናንተ? የእግዚአብሔር ሰው አትሉም እናንተ? ይሄ እኮ ጥሩ አጋጣሚ እኮ ነው፣ ጥሩ ኦፖርቹኒቲ እኮ ነው። የእግዚአብሔር ሰው አትከተሉ? ስልክን ስጠን አትሉኝ? በአሁኑ ዘመን ቢሆን አይደለም የእግዚአብሔር ሰው ማን ኦፍ ጋድ አትሉኝ? አሁን ደግሞ ማን ኦፍ ጋድ ምናምን ሜጀር ይሻላል። ሜጀር አትሉኝ?
ረድ ትላላችሁ እኮ ጴጥሮስ ያለው ዝም በገዛ ኃይላችን ወይ እግዚአብሔርን በመፍራታችን ይህ ሰው የተመላለሰ ይመስላችኋል ወይ? ይህንን ያደረገው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ቅዱሱ ብላቴናው ኢየሱስ ክርስቶስ ነው። ለዚህ ሰው ጤና የሰጠው የኢየሱስ ክርስቶስ ስም ነው። ለኛ አይደለም ክሬዲቱ መሰጠት ያለበት ለማን ነው? እሱ ነው። ሃሌሉያ። አሁን የጎደለ ነው ወገኖች። ለጌታ ክብሩን ስጡ። ለጌታ ክብሩን ስጡ። ታሪካችሁ የተቀየረ ሰዎች ለጌታ ክብሩን ስጡ። ማንም አይደለም ያደረገላችሁ። ተነሳችሁ ከትቢያ ተነሳችሁ ከአፈር። አዎ እኔን አንስቶኛል እግዚአብሔር አንስቶኛል። እግዚአብሔር እንደው ያላሰብነው ነገር እግዚአብሔር አድርጎልናል። ያልሰራነውን ቤት እግዚአብሔር ሰጥቶናል። እግዚአብሔር የተባረከ ይሁን። በእውነት አሁን እኛ የምንነዳውን መኪና ኢትዮጵያ ውስጥ እንነዳ ነበር እዛ ብንቆይ ብዬ ራሴን ነው የጠየቁት። እንኳን መንዳት መኪና ማሰብ እንኳን አልችልም። ልጄን እንዲህ ብሏል አንድ ጊዜ አንድ ሰውዬ እንትኑ ጋር ጥላ አለ ቤታችን በር ላይ ጥላ ስላለ መኪኖች እያመጡ ጥላው ጋር ያቆማሉ ምሳ ሰዓት እና ድንጋይ የሚወርውሩ ልጆችን ልጄ ወጣ መኪናው ላይ ድንጋይ አትወርውሩ ብላ ስትል የሚያልፈው ሰው የአባቷ መኪና ነው መሰለኝ ይላል። ሲሌላኛው አረባክ አባቷ እንኳን መኪና ጋሪም የለውም ማለት እውነቱ ነው። ጋሪም የለኝም ልጄን እኮ ነው ብላ እሷ ደግሞ ተናዳ መጣ አባቷ እንኳን መኪና ጋሪም የለውም ተብያሉ ትላለች። የለኝማ ልክ ነው እንኳን መኪና ጋሪ የሌላችሁትን ሰዎች እግዚአብሔር እዚህ ሲያንፈላስሳችሁ በብርታቴ ባይሌ አትበሉ። እውቅና ለእግዚአብሔር ስጡ። አገልግላችሁ የተሳካላችሁ ሰዎች በእናንተ ጾም በእናንተ ጸሎት አትበሉ። ይሄን ሲጋት መልኩት ቢያንስ ስለ ጸለይኩ ነው ስለ ጾምኩ ነው አይልም እንደ ጴጥሮስ አላለም። በገዛ ኃይላችንና እንደገና እግዚአብሔርን በመፍራታችን የሆነ አድርጋችሁ እንዳትወስዱ። ክሬዲት መሰጠት ያለበት ለኛ አይደለም። ለማን ነው አለ? ለእግዚአብሔር። እኔ ሳገለግል እኮ ነው እኔ ጌታን የተቀበለው አትበሉ ፕሊዝ። እኔ እጄን ጭኜ ስጸልይ ነው ሰውየው መንፈስ ቅዱስን የተሞላ አትበሉ ፕሊዝ። ከላይ ነው ነገሩ፣ ከናንተ አይደለም። ክብር ለእግዚአብሔር ይሁን። ክብር ለማ ብቻ? ለእግዚአብሔር ብቻ። ስለዚህ ነው እኮ የወንጌላውያን አማኞች መሪ ቃል ከነበሩት አንዱ ሶላ ግሎሪያ ዲ ግሎሪያ። ይሄ ማለት ምን ማለት ነው? ክብር ለማ ብቻ? ለእግዚአብሔር ብቻ። ይሄንን አንዳንድ ሰዎች ይቃወሙታል። ኖ እኛ ደካሞች ነን፣ ከኛ ምንም አይገኝም፣ ክብር ለእግዚአብሔር ብቻ። ፈውስ የመጣው ከእግዚአብሔር ነውና ክብር ለእርሱ ብቻ። ድል የሆነው በእሱ ነውና ክብር ለእሱ ብቻ። ዝማሬ ለእርሱ ብቻ፣ እውቅና ለእርሱ ብቻ። እግዚአብሔርን አክብሩት፣ እሱ ነው ይሄንን ያደረገው አሉ። ዛሬ ወንድሞችና እህቶች እባካችሁ እግዚአብሔርን አክብሩት። የሱን ቦታ አትቀበሉ። እሱ መክበር በሚገባው ዙፋን ላይ እናንተ አትቀመጡ። እሱ ልልቅ እኔ ላንስ ይገባል። እግዚአብሔር ይክበር። በቤታችን እግዚአብሔር ይክበር። በቤተ ክርስቲያናችን እግዚአብሔር ይክበር። በኑሯችን እግዚአብሔር ይክበር። አንዱ ይሄ ነው። ሪስፖንድ የምናደርገው ይሄ ነው። መዳን በሌላ በማንም የለም። ክብር ለእግዚአብሔር እየሰጠን። ሁለተኛ ትንሣኤውን መስክሩ። ተመልከቱ ቁጥር 15 ላይ የሚለው እናንተ ይላል እናንተ ቅዱስና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወት ራስን ገደላችሁ። እርሱን ግን እግዚአብሔር ከሙታን አስነሳው። ለዚህም እኛ ምንድነን? ምስክሮች ነን። ጴጥሮስና ዮሐንስን ህዝቡ ቆይን ምናገሩ እናንተ ገደላችሁት ይላል። ወደ ፓርላማ ከመምጣታቸው በፊት የሕይወት ራስ የሆነውን ገላችሁ። እናንተ ማንን ነው የፈለጋችሁት? ነፍሰ ገዳዩ ፈለጋችሁት። ይሄ በጣም ከባድ ነው። ለምሳሌ ነፍሰ ገዳዩን ለኔ ስጠኝ ሕይወትን ራስ ግደለው ብለዋል እኮ።
ነገር ግን እኔ አንድ የሚመሰክረው ነገር አለ። የሚመሰክረው እግዚአብሔር ከሙታን አስነሳው። እናንተ የገደላችሁትን እግዚአብሔር ከሙታን አስነሳው። ኢየሱስ ከሙታን እንደተነሳ እግዚአብሔር ከሙታን እንዳስነሳው ሞትን እንዳሸነፈ መቃብሩን እንደከፈተ እኔ ምስክር ነኝ አለ ጴጥሮስ። ለስሙም በማመን የምታዩትና የምታደርቁትን የእርሱ ስም ጤና ሰጠው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህንን ሰው ፍጹም ጤና ሰጠው። ፍጹም ጤና የሰጠው የኢየሱስ ክርስቶስ ስም ነው። ለዚህ እኔ ምስክር ነኝ። ክብር ለጌታ ይሁን። እናንተ ምስክር ናችሁ ወንድሞቼ። ትላንትና እንደተነጋገርነው ለኢየሱስ ትንሣኤ ምስክር ናችሁ። ለኢየሱስ አዳኝነት እናንተ ምስክር ናችሁ። ምስክር ናችሁ ወይ? እኔን አድኖኛል፣ ቢያንስ እኔን አድኖኛል የምትሉት ነገር አላችሁ? ቢያንስ የኔን እስራት ፈቷል ኢየሱስ የምትሉት ነገር አላችሁ? ሼር ታደርጋላችሁ ለጓደኞቻችሁ። እኔ ለኢየሱስ ምስክር ነኝ። አሜን። ሌላኛውን ተመልከቱ። ምንድነው ምላሼ? ከሞት ለተነሳው ጌታ ታሪክ ለሚቀይረው መዳን በሌላ በማንም እንዳይኖር እሱ ብቻውን የሆነው ጌታ እኔ የሚሰጠው ምላሽ ምንድነው? ዮሐንስ ካስተማረው ትምህርት ጴጥሮስ ካለው ነገር እዚህ ጋር ተነስተን ስንመለከት ለእናንተ የመጽናናት ዘመን ይሆንላችኋል። የመጽናናት ዘመን ይመጣላችኋል። ጌታ የማጽናናት ዘመን ነው የሚያመጣላችሁ ይላችኋል። እሱ ምንድነው? ቁጥር 19ን ተመልከቱ። እንግዲህ በጌታ ፊት የመጽናናት ዘመን እንድትመጣላችሁ። የምን ዘመን? በደም ንገሩ። የምን ዘመን? የመጽናናት ዘመን። ብዙ ሰዎች ይላሉ የመጠርመስ ዘመን፣ የማለፍ ዘመን፣ የመበዝበዝ ዘመን፣ የመውረስ ዘመን ይላሉ። ታዲያ ይሄ ጥሩ እሺ፣ ይሄንን ሁሉ ጠቅልለን የመጽናናት ዘመን እንበለው። ለእናንተ የመጽናናት ዘመን እንድመጣላችሁ እንባችሁ ታብሶ እናንተ የምትጽናኑበት፣ ማልቀሳችሁ ቀርቶ የምትዘምሩበት ዘመን እግዚአብሔር እኮ ያመጣል። ይሄ ዘመን እንድመጣላችሁ አንድ ነገርን አድርጉ፣ ንስሐ ግቡ አለ። አሜን። ንስሐ ግቡ፣ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ ሐሳቡና ወደ ፈቃዱ ተመለሱ። እግዚአብሔር ይሄንን የመጽናናት ዘመን እንድመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ እንደገና ምን ሁኑ? ተመለሱ ተብሎ ለእናንተ ተነግሮ ነበር። በማ? በቅዱሳን ነቢያት በኩል በቅዱሳት መጽሐፍ ተነግሮ ነበር። ስለዚህ ወንድሞችና እህቶች ስሙ። አሁንም የመታደስ ዘመን ይሆንላችኋል ይላል። አሁንም የመታደስ ዘመን እንዲሆንላችሁ እግዚአብሔር የላከውን ይሄንን የመጣውን መሲሁን እናንተ ታከብሩ ዘንድ ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይላችኋል። እኔም ዛሬ ይሄንን ይላሉ። የመጽናናት ዘመን ይመጣላችኋል። እዚህ ያላችሁ ሳን ሆዜ መድኃኔዓለም ቤተክርስቲያን ያላችሁ፣ እኔም ከሜሪላንድ የመጣው ከቻርሎቴ የመጣው ወንድማችን፣ ይሄ ህይወት ይሄ ብቻ አይደለም። እግዚአብሔር አያልቅበትም። እግዚአብሔር የመጽናናት ዘመን ያመጣላችኋል። ይሄ የመጽናናት ዘመን እንድመጣላችሁ ከመንገዳችሁ ወደ እግዚአብሔር ምን ሁኑ? ተመለሱ። የመጠርመስ ዘመን ኦኬ ይቀበለዋለሁ። የመበዝበዝ ዓመት፣ የመውረስ ዓመት ይሆንላችሁ ሲባል ዝም ብሎ አይሆንም። ዝም ብሎ እንደማይሆን በመጽሐፍ ቅዱስ ውስጥ አይተናል። በምኑ ጋር ነው የሚሆነው ብትሉ ወደ እግዚአብሔር በመመለስ ተመለሱ። ወደ እግዚአብሔር ሐሳባችሁ ወደ እግዚአብሔር ይመለስ፣ ፈቃዳችሁ ወደ እግዚአብሔር ይመለስ፣ ልባችሁ ወደ እግዚአብሔር ይመለስ። ከዛስ ምን ይሆናል? እግዚአብሔር የመጽናናት ዘመን ያደርግላችኋል። ለምን አሜን አትሉ? እኔ እኮ መጽናናት ዘመን ይሆናል ነው ያልኩት። የመጽናናት ዘመን እንድመጣ መንገዱ ንስሐ ነው። የመጽናናት መንገድ እንድመጣ መንገዱ መመለስ ነው። የመጽናናት ዘመን እንድመጣ መንገዱ አገልጋይ መከተል አይደለም። የመጽናናት መንገድ እንድመጣ መንገዱ ነብይ ፍለጋ ማሄድ አይደለም። ይሄንን ማለት ነቢያትን መቃወሚያ አይደለም። የመጽናናት መንገድ እንድመጣ ትንቢት መፈለግ አይደለም ወገኖች። እዛም ማለታችሁ አይደለም። ከአንዱ አበባ ላይ ተነስታ በአንዱ አበባ ላይ እንደምትቀመጥ ዛሬ እዚህ ኮንፈረንስ፣ ነገ እዛ ኮንፈረንስ፣ ነገ እዛ ነብይ ጋር፣ ነገ እዚህ ጋር በማለት አይደለም። የመጽናናት ዘመን እንድመጣላችሁ ከፈለጋችሁ ኢየሱስ ክርስቶስን መስክሩ፣ ከዛስ ተመለሱ። ዘዝት
ወደ ጌታ ተመለሱ። እግዚአብሔር የማጽናናት ዘመን ያመጣላችኋል። እግዚአብሔር የመታደስ ዘመን ያመጣላችኋል። እናንተን እግዚአብሔርን ፍለጋ አትሄዱም፣ እግዚአብሔር ወደ ቤታችሁ ይመጣል ማለት ነው። እስቲ አሜን በሉ። ይሄ በጣም የሚያስደንቅ ነገር ነው። ከዛስ እናንተ መዳን በሌላ በማንም የለም በኢየሱስ ክርስቶስ ብቻ ነው ብለን ካላችሁ ደግሞ እናንተ ልታደርጉ የሚገባው ነገር ምንድነው? እግዚአብሔር እናንተን ሊባርካችሁ ይፈልጋል። እግዚአብሔር እናንተን ሊባርካችሁ እቅድ አለው። እግዚአብሔር አቅዷል ሊባርካችሁ፣ በስጋም በነፍስም ሊባርክ እግዚአብሔር እቅድ አለው። ሙሉ ነው እኮ እግዚአብሔር። ታዲያ እናንተ ምን እንድታደርጉ ይገባል? ቁጥር 26 ተመልከቱ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ሊባርካችሁ ዘንድ ሰደደው። እግዚአብሔር ይሄንን ብላቴናው ወደ እናንተ ሰደደው። እንዴት? ለምን ሰደደው ሲባል ሊባርካችሁ ሰደደው። በረከቶች ሁሉ የመጡት በኢየሱስ ክርስቶስ በኩል ነው። አራ አሜን በሉ ዋካችሁ። በረከት የትኛው በረከት? ምድራዊ በረከት፣ ሰማያዊ በረከት ሁሉ የመጣው በኢየሱስ ክርስቶስ በኩል ነው። እግዚአብሔር ሊባርካችሁ ዘንድ ይፈልጋል። ወንድሜ እግዚአብሔር ሊባርክ ይፈልጋል። አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ሊባርካችሁ ይፈልጋል። ግን ከመባረኩ በፊት አንድ ሪኳየርመንት አለ። ምን ያደርግ? እስቲ በደም ንገሩ። መጽሐፉ ያያዛችሁ ከክፋታችሁ እየመለሰ እናንተን ምን ሊያደርግ? ሊባርክ ይፈልጋል። እግዚአብሔር የበረከቱ መንገድ የበረከቱ ክራይቴሪያ ከክፋት ምን መሆን? መመለስ ነው። ከክፋታችሁ እየመለሰ በማበኩል በኢየሱስ ክርስቶስ በኩል ከክፋታችሁ እየመለሰ እናንተን ሊባርካችሁ እግዚአብሔር እቅድ አለው። ዛሬም እግዚአብሔር ይባርካል። ግን ምን ያደርጋል? ከክፋት ምን ያደርጋል? ይመልሳል። አራ ይመልሰን። በረከት እንዳያመልጠን ወግኖች፣ ከክፋት ተመለሱ። ዛሬ ክፋት ቤተክርስቲያን ውስጥ አለ እንዴ? እኛ እኮ አማኞች ነን። እኛ በጌታ የተለወጥን ጴንጤዎች ነን። መዝሙራችንን አታይም ትሉን ይሆናል አይደለም? እኛ እኮ የተባረክን ነን። ሁላችን ቢያንስ በልሳን እንጸልያለን፣ ቢያንስ መዝሙር እንዘምራለን፣ እሁድ ዕለት እንመጣለን፣ አስራታችን መባችን ለጌታ እንሰጣለን። ምን ክፋት አለብን ብላችሁ ትሉ ይሆናል። እኔ አላቅም። እሱ እናንተና ጌታ ታውቃላችሁ። እግዚአብሔር ሊባርካችሁ ይፈልጋል። አሜን በሉ። እዚህ እንዴት ነው የሚባርካችሁ? ከክፋታችሁ ምን ያደረገ? እየመለሰ ሊባርካችሁ ኢየሱስን አመጣው። ኢየሱስ እናንተ ገደላችሁት። ይሄ በረከት እንዳይቀርባችሁ ኢየሱስን ደግሞ እግዚአብሔር ከሙታን አስነሳው። መበስበስን እንዳያይ እግዚአብሔር ከሙታን አስነሳው። ብላቴናውን በቀኙ አስቀመጠው። ስለዚህ ከክፋታችሁ ምን ሆኑ? ተመለሱ። የመጨረሻ ኢየሱስ ክርስቶስ ብቻውን አዳኝ ነው። ኢየሱስ ክርስቶስ መቃብርን ከፍቷል፣ ከሙታን ተነስቷል፣ ችግረኛውን አንካሳውን አዘልሏል፣ የ40 ዓመት ታሪኩን ቀይሯል። አይደለም? በእውነት የማይጠገብ እኮ ሌላ ጊዜም እንደው ሲበክ ብትሉ እኮ ከዚህ ውስጥ አሁን ይሰበካል እኮ አያልቅም እኮ ይሄ ሆኗልና ምን እናድርግ ሲባል ከነዚህ ውስጥ አንዱ ሌላው ደግሞ ሰውን ሳይሆን እግዚአብሔርን ስሙ። አሜን። ሰውን ሳይሆን እግዚአብሔር ዛቷቸው ወደዚህ ወደ ሻንጎ አመጡና አሁን እነዚህ ሰዎች አንድ ነገር ብናደርግባቸው ህዝቡ ይነሳብናል። የታወቀ ምልክት ነው በእነሱ የሚደረገው፣ ልንሸሽግ አንችልም። አሜን በሉ። እዚህ ጋር እግዚአብሔር ልትሸሽጉ ይሄ ከተማው ሊሸሽግ የማይችለው ምልክት ያርግ እዚህ ቦታ። በእውነት አምናለሁ እኔ ምልክት፣ ድንቅ፣ ታምር ያስፈልጋል። ከመንፈስ ቅዱስ ይሁን እንጂ ያስፈልጋል። ይሄ እኮ ድንቅ እኮ ነው። 40 ዓመት ሰውዬ መዝለሉ ድንቅ አይደለ እንዴ? ድንቅ ነው። እንኳን የ40 ዓመት ሽባ መተርተሩ ይቅርና ጨጓራ ሲፈወስ እኮ ለባለቤቱ በጣም ትልቅ ሪሊፍ ነው። ምልክት ነው፣ ታምር ነው። ታምር ሲደረግ ያውላችሁ ቁጥር 15ን ተመልከቱ። ቁጥር 15 ከሸንጎም ወደ ውጭ ይውጡ ዘንድ አዘው፣ በዚህም ሰዎች ምን እንስራ? የታወቀ ምልክት በእነሱ ይደረጋል። ማን ነው ይሄንን የሚመሰክረው? እነዚያ ተቃዋሚዎቹ የታወቀ ምልክት በእነርሱ ይደረጋል፣
በእነዚህ ሰዎች ምን እናድርግ? በእነርሱ ላይ እጅ እንደተደረገ በኢየሩሳሌም የሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው። እንዳትናገሩ። ኦኬ፣ ከዛሬ ጀምሮ ኤግዚኪዩቲቭ ኦርደር ፈርም ያለው በኢየሱስ ክርስቶስ ስም ብትናገሩ ወዮላችሁ አሏቸው። እናንተ ብትሆኑ ምን ታደርጋላችሁ? ጴጥሮስ ያለውን ተመልከቱ። ቁጥር 19 ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አልችልም። ይሄንን ለማን ነው የሚሉት? ለፓርላማው፣ ለሕግ መወሰኛው፣ ለአገሩ ቶፕ ለሆነ ስልጣን ላለ ሰዎች እግዚአብሔር እንጂ እናንተን አንሰማ አምፁ ማለት አይደለም። አምፁ አይደለም። ነገር ግን የተገለጠልን ጽድቅ አለ፣ የተገለጠልን እውነት አለ። ከእናንተ ይልቅ እግዚአብሔርን እንሰማለን። እኛ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሉ። ምን ማለት ነው? ከሰው ይልቅ እግዚአብሔርን እንስማ። በሰውና በሌላም ፊት ቆመን ስለ አዳኝነቱና ስለ ጌትነቱ እንናገር። በዓል ከማክበር ያለፈ ሌላውም ከማድረጉ ያለፈ ለኢየሱስ ክርስቶስ የሚገባውን ክብር እየሰጠን ስሙን እናውጅ። ሊታወጅ ስሙ ይገባል ማለት ነው። ይሄ ከሆነ ምዕራፍ 3 ምዕራፍ 4 ላይ ይሄንን ስትመለከቱ ዛሬ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ትንሣኤ በዓል ስናከብር እግዚአብሔር ለኔ፣ እግዚአብሔር ለእናንተ፣ ለወንድሞችና ለእህቶች እግዚአብሔር የተናገረው ነገር ምንድን? መንፈስ ቅዱስ ምን ነግሯቸዋል? መከራ የበረታባችሁ፣ ጥያቄያችሁ ያልተመለሰላችሁ፣ ከእግዚአብሔር ዘንድ ምንም ምላሽ ያልመጣላችሁ፣ ቀናትን ስትቆጥሩ ነገሩ የረዘመባችሁ ሰዎች አላችሁ እዚህ ውስጥ። እኔ ይህንን እናገራለሁ። እግዚአብሔር አንድ ቀን እናንተን ባላቀዳችሁት ሌላውም ሰው ባላውቀው መንገድ ጌታ ወደ እናንተ ይመጣል። እግዚአብሔር የእናንተን ታሪክ ይቀይራል። እግዚአብሔር በህይወታችሁ ትልልቅ ነገሮችን ያደርጋል። እናንተም ታመሰግናላችሁ፣ ትዘላላችሁ። ስትዘሉ ደግሞ ስርዓቱን አትጠብቁም። ቤተ መቅደሱ ሳይዘልልም ሰውየው ግን ገብቶ ዘለለ። ለምን? እግዚአብሔር ያዘልላል፣ እግዚአብሔር ያስደንቃል። እናንተ ብቻ አይደላችሁም የምትደነቁት፣ በዙሪያቸው ያሉት ሁሉ ይደነቃሉ። ለምን? መዳን በሌላ በማንም የለም። እዚህ ውስጥ የምናየው ሁለት ትልቅ መዳን ነው የምናየው። አንደኛ የሥጋ ፈውስ፣ በሥጋ ፈውስ የዚህ ሰውዬ የሥጋ ፈውስ ነው። ሁለተኛ የነፍስ ፈውስ። ተመልከቱ፣ 5000 ሰዎች ምን ሆኑ? ወደ ጌታ ተጨመሩ። እግዚአብሔር የሥጋ ፈውስን የሚልከው የተልእኮ ዋና ጉዳይ ስለሆነ ሳይሆን የሰዎች ነፍስ እንድድን። እኛ እዚህ ጋር የምንመጣው ታላቅ ምልክት፣ ታላቅ ምሳሌ ምናምን የምንለው ምልክቶችን፣ ፈውሶችን፣ ታምራቶችን እግዚአብሔር የሚያደርገው ኃጢአተኛው ወደ እግዚአብሔር እንዲመለስ ነፍሱ እንድትድን ነው። ስለዚህ በዙሪያችን ያሉ ሰዎች እንዲድኑ እግዚአብሔር እናንተን መሳሪያ አድርጎ መጠቀም ይፈልጋል። እኔን እግዚአብሔር መጠቀም ይፈልጋል። ይጠቀምብኝ እግዚአብሔር። ስለዚህ ወንድሞቼና እህቶቼ ለእግዚአብሔር ዕውቅና ትሰጣላችሁ። እግዚአብሔር ብቻ ነው በእናንተ አለቃ። እግዚአብሔር ብቻ ነው በእናንተ አለቃ። በስልጣኔና በኃይሌ የምትሉ ካላችሁ ዛሬ እንድትመለሱ እግዚአብሔር ይጠይቃል። እኔ ነኝ ይላችኋል እግዚአብሔር፣ እናንተ አይደላችሁም። ቤታችሁን የሰራችሁት እናንተ አይደላችሁም፣ እኔ ነኝ ይላችኋል። ልጆቻችሁን ያሳደግኩት እኔ ነኝ ይላችኋል፣ እናንተ አይደላችሁም፣ እናንተ አይደላችሁም። አባቶቻችሁ አያቶቻችሁ በልተው የማያውቁትን ምግብ
ኖሮ በማያውቁት ቤት ያኖርኳችሁ ያበላችሁ ያጠጣችሁ እኔ ነኝ እንጂ እናንተ አይደላችሁም ነው የሚላችሁ እግዚአብሔር። የብቻ አይደለም መስክሩ የሰራውትን ስራ የጌታን ማዳን ኢየሱስን ትንሳኤ ለጠፉ ሰዎች በዙሪያችሁ ላሉት ህይወታችሁ ራስ ኢየሱስ ነው እሱን መስክሩ። እድል ያገኛችሁ ሰዎች ሌላ አትናገሩ ኢየሱስን ስበኩ። አላለቀማ ለኢየሱስ ሰብከን ስላልጨረስን ስበኩ አያልቅም። ውለታው አያልቅም። ተነግሮ አያልቅም። ተዘምሮ አያልቅም። እኔ ምስክር ነኝ አለ ጴጥሮስ። መዳን በሌላ በማንም የለም። ግንበኞች ቤታችሁን የምትገነቡ በአሸዋ ላይ ቤታችሁን የምትሰሩ ውሃ ሊይዙ የማይችሉ የተቀደዱ ጉድጓዶችን የምትቆፍሩ ነገር ግን ከሰማይ ዝናብ የሚያዘንበውን እግዚአብሔርን ማየት ያቃታችሁ ሰዎች እዚህ ማከል ካላችሁ እግዚአብሔር መንፈስ ቅዱስ እንደዚህ ይላችኋል። ኢየሱስ የሕይወት ራስ ነው። ወደ መደምደሚያው ተመለሱ። በረከትን ትፈልጋላችሁ? በረከት 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 ትላላችሁ አይደለም? እግዚአብሔር ሊባርካችሁ ይፈልጋል። እያንዳንዱ እግዚአብሔር ይባርካል። በቤታችሁ ይባርካል። እኔን እግዚአብሔር ይባርካል። ቤተክርስቲያኒቷን እግዚአብሔር ይባርካል። የመጽናናት ዘመን እግዚአብሔር ያመጣላችኋል። በምን እንደለቀሳችሁ ምን እንደሚያስለቅሳችሁ አይ ዶንት ኖ። አገልጋይ ያለቅሳል፣ በቤቱ ለቅሶ አለው። ሰው ሁሉ በየቤቱ ለቅሶ አለው። ተሳክተን እዚህ ጋር ዘምረን አምልከን ዘለን ጨፍረን ወደ ቤታችን ስንሄድ አፉን ከፍቶ የሚጠብቅ ቻሌንጂንግ አለ በቤታችን። ለሰው የማናካፍለው ነገር አለ በቤታችን። እግዚአብሔር እንደዚህ ይላል፣ የመጽናናት ዘመን አመጣላችኋለሁ። የመጽናናት ዘመን አመጣላችኋለሁ። እናንተ ግን ምን ሆኑ? ተመለሱ፣ ንስሐ። እግዚአብሔር የሚያዝንባችሁ መንፈስ ቅዱስ የሚያዝንባችሁ ነገር ካለ መንገዱ በጣም ቀላል መመለስ። እግዚአብሔር ከመጀመሪያውም ኢየሱስ ክርስቶስን ወደ እናንተ ስልክ እግዚአብሔር ስልክ ዓላማው እናንተን መባረክ ነው። እግዚአብሔር አስቀድሞ በእግዚአብሔር ብላቴናው አንስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይሄ ቃል እንጂ በደንብ ተመልከቱ። ከክፋታችሁ እየመለሰ እግዚአብሔር ሊባርካችሁ ይፈልጋል። በእውነት ከዚህ ቀን ጀምሮ እግዚአብሔር ይባርካችኋል። ነገር ግን ምን ይፈልጋል እግዚአብሔር? ክፋት የሚባል እንኮልን አመጽን ሁሉ አስወግዳችሁ ጌታም ቸር መሆኑን ቀምሳችሁ ማኑን አይታችሁ እንደሆነ አሁን እንደተወለዱ ሕፃናት እንድታድጉ የቃሉ ወተት ተመኙ። ያኛውን ተውት፣ ይሄንን ክፋቱን ተውት። ከክፋቱ ጋር አትተባበሩ፣ ተውት ባካችሁ። ለዚህ ለቀኑ ክፋቱ ይበቃዋል። እናንተ ጌታንና መንግስቱን ፈልጉ፣ እግዚአብሔር ይባርካችኋል። ይሄንን ነው እግዚአብሔር የተናገረ። እግዚአብሔር እንድናገር የፈለገው ለኔ ይሄንን ነው። እግዚአብሔርን ስሙት። እሱን ከመናገርና ከመናገር ያያችሁት ነገር አለኝ እኔ። እስቲ እኔ ያየሁት ነገር አለ በጌታ የምትሉ ያለፍኩትና አለ በጌታ የምትሉ እናንተን ጌታ እንዲህ ይላችኋል፣ ያያችሁትና የሰማችሁትን ተናገሩ። ይሄንን እንድትናገሩ ጊዜው አሁን ነው። እግዚአብሔር ይባርካችሁ። እስቲ አሜን በሉ። እስቲ አሜን በሉ። እግዚአብሔር ይባርካችሁ። እኔም በጣም ደስ ብሎኛል። መልእክቴ ይሄ ነው። መዳን በሌላ በማንም የለም። እስቲ አውጀን እናብቀው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። እንጸልይ። ጌታን ባርኩና ጸልዩ። እንኳን በኢየሱስ ሆነ መዳን። ያዳንከኝ ጌታ ተመስገን በሉት ጌታ